በዛሬ ቪዲዮ 6 ቀላል ልማዶችን በህይወት ብትተገብራቸው ይበልጥ ተወዳጅና ማራኪ እንድትሆን የሚያደርጉን ሐሳቦች እናያለን። እንደ ሁሉ ጊዜው ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ በማድረግ ቪዲዮን ጀምሩት። ቀጥታ ወደ ቪዲዮ። የመጀመሪያው የመናገር ተራህን ሳትጠብቅ ማዳመጥ። አብዛኛው ሰው ተራው እስኪደርስ ብቻ ነው የሚጠብቀው። ይህም ብዙ ሰዎች ላይ ያስታውቅባቸዋል። ሰው ስታዳምጠው ቦታ እንደሰጠኸው ያስባል። ሁለተኛው ዓይንህን ቶሎ አለመንቀል። በንግግር ጊዜ ተናጋሪን አለመመልከት በራስ ያለመተማመንን ያሳያል። በተቃራኒው ደግሞ ጽኑ እይታ ጥንካሬህን ያሳያል። ሶስተኛው የሰዎችን ስም መጠቀም አክብሮት ማግኘት ነው። ሰዎች በንግግር ወቅት ስማቸውን ስትጠራ ትኩረት መስጠትህንና አክብሮትህን ያሳያል። ሁሉም ሰው ንግግሮች በእነሱ ዙሪያና መሪነት እንደሆኑ ማሰብን ይፈልጋሉ። በምታወራቸውም ወቅት ስማቸውን መጠቆምህንና መጥራትህን እንዳትረሳ። አራተኛ ቀለል ብሎ መቅረብ። ሰዎች እንደምትከብዳቸው የሚሰማቸው ከሆነ ካንተ ጋር መነጋገርና መቅረብን አይመርጡም። ቀለል ብለህ ስትቀርባቸው ግን የልባቸውን ሊያወሩና ሊያምኑም ይችላሉ። አምስተኛ ስትራመድ ረጋ ብለህ ይሁን። ስትራመድ ልክ እንደ ንጉስ አሊያም ደግሞ ለንጉሱ ግድ እንደሌለ ሆነ ተራመድ ይባላል። አረማመድህ በራስ መተማመንን ያሳያል። ብዙ ሰዎችም ልብ የሚሉት አይመስልም እንጂ አረማመድህ ምን ያህል በራስ መተማመን እንዳለህም ማሳያ ነው። ስድስተኛ በሌሎች መደሰት። በዙሪያ ያሉ ሰዎች በህይወታቸው ትንሽም ሆነ ትልቅ ነገር ሲያሳኩ ደስታህን በጽሁፍም ወይንም በስልክ ደውለህ ግለጽ። ይህም ትኩረት እንደምትሰጣቸው እንዲያስቡ ያደርጋቸዋል። እናም ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። የሆነ አዲስ ነገር እንደተማራችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝም ድረስ መልካም ጊዜ። ላይክ እና ሰብስክራይብ ማድረጋችሁንም አትርሱ። መልካም ጊዜ።